በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 16 በዚህች ቀን ለአባቶች ሊቃነ ጳጳሳት 49ኛ የሆነ ቅዱስ አባት የእስክንድርያ ሊቀ ጳጳሳት አባ ያቃቱ አረፈ። ከእርሱ በፊት የነበረ አባ ብንያሚን ባረፈ ጊዜ ይህንን አባት መርጠው በእስክንድርያ ሀገር ላይ ሊቀ ጵጵስና ሾሙት። በዘመኑም ብዙ ችግር ደርሶበታል። ስሙ ቴዎዶሲዮስ የሚባል አንድ መለካዊ ሰው ነበረ። እርሱም ወደ ደማስቆ ንጉሥ ወደ ዘይድ ሂዶ ብዙ እጅ መንሻ ሰጥቶ ለእስክንድርያ አገረ ገዥ ሆኖ ተሾመ። ይህንንም አባት አባ ያቃቱን ሊያስጨንቀው ጀመረ። በየዓመቱ ግብር 7000 የወርቅ ዲናር ከእርሱ እስከ ተቀበለ ድረስ እግዚአብሔርም እስካጠፋው ድረስ ይህንን አባት እንዲህ አሰቃየው። በዘመኑም የብዙዎች ቅዱሳን አባቶች አባት የሆነ የአባ መቃርስ ቤተ ክርስቲያን ሕንጻዋ ተፈጸመ። በአንዲት ሌሊትም ከእግዚአብሔር የታዘዘ መልአክ ለዚህ አባት ተገለጸለት። ፍጹም የሚባል አገር በአባ መቃርስ ቤተ ክርስቲያን ውስጥ የሚያገለግል ዮሐንስ የሚባል ጻድቅ ሰው መነኮስ እንዳለ ነገረው። ሕዝብን በማስተማርና በመምከርም ይረዳው ዘንድ መልእክተኞችን ልኮ እስኪያስመጣውም አዘዘው። ሁለተኛም ከእርሱ በኋላ ሊቀ ጳጳሳት እንደሚሆን ገለጠለት። በዚያን ጊዜ መልእክተኞችን ልኮ ወደ እርሱ አስመጣው። ስራውንም ሁሉ አስረከበው። ይህንንም አባት ከብዙ ድካም የሚያሳርፈው ሆነ። በሹመቱ ወንበር 19 ዓመት ኑሮ ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚያ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የቅዱሳን መቁሮፎዮን፣ የእብሎ፣ የባህታዊ ኢሳያስ ረድ፣ የጴጥሮስ ደግሞ የፍሩ የዱርቄ ሀገር የሆኑ የ45 ጻድቃን የመስተጋድል አሮን፣ የቃርቡ፣ የአናልዮ፣ የአባ ጳውሊ፣ የመስተጋድል ማርቆስ የእረፍታቸው መታሰቢያ ነው። እግዚአብሔርም በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ጥቅምት 16 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባ ያቃቱ ሊቀ ጳጳሳት፣ ጻድቃን እለ ድርቄ፣ አባ ጳውሊ ገዳማዊ፣ አባ ማርቆስ መስተጋድል፣ አባ አሮን መስተጋድል። ወርሃዊ በዓላት ኪዳነ ምሕረት የሰባቱ ኪዳናት ማኅተብ፣ ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት፣ ቅዱስ ገብረ ማርያም ጻድቅ ንጉሠ ኢትዮጵያ የቅዱስ ላሊበላ ወንድም፣ ቅዱስ አኖሪዎስ ንጉሥ ጻድቅ፣ አባ አቡናፍር ገዳማዊ፣ አባ ዳንኤል ጻድቅ፣ ቅዱስ አባ ዮሐንስ ጻድቅ ወንጌሉ ዘወርቅ። የምድር ባለጠጎች አሕዛብ በፊትሽ ይማልላሉ። ለሐሴቦን ንጉሥ ልጅ ሁሉ ክብሯ ነው። ልብሷ የወርቅ መጎናጸፊያ ነው። በኋላዋ ደናግሉን ለንጉሥ ይወስዳሉ፣ ባልንጀሮቿንም ወደ አንተ ያቀርባሉ። በደስታና በሐሴት ይወስዷቸዋል፣ ወደ ንጉሥ እልፍኝም ያስገቧቸዋል። በአባቶችሽ ፈንታ ልጆችሽ ተወለዱልሽ። በምድርም ሁሉ ላይ ገዢዎች አድርገሽ ትሾሚያቸዋለሽ። ለልጅ ልጅ ሁሉ ስምሽን ያሳስባሉ። መዝሙረ ዳዊት 44 ዘአቅረብኩ ማሕሌተ አዘኪርየ አእላፈ ምለተ ጸመርኩ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጻድቀ መበለት ወኮፈ እምለ አብኡ ብኡላን ዘተርፈ። ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ ጸሐፎ ዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳነ ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይስ ህቡረ ይምሃረነ ኢየሱስ ክርስቶስ አሜን። ይማረን።